ሁለት ሰዎች ብር ይበዳደሩና ማንንም ባሌለበት አንዱ ለአንዱ ያበድርና አንደኛው ተበዳሪው ይክደዋል ባለ ንብረቱም ማለት ነው። ይክደውና እዚህ ዋሻ ውስጥ ነው ቅድም አባቶች እንዳሉ ዋሻ ውስጥ ነው የሚቀደሰው። ትልልቅ አባቶች ነበሩ፣ ታሪክ ነው። እነኛ ተፈራረዱ። አላየውም ብሎ ያ የተበዳሪው ካደው ባለ ንብረቱም ማለት ነው። ሲክደው ያ የባለ ንብረቱ እንግዲህ በፍርድ በመንግስት ደረጃ ጠየቅኩ እምቢ ብለኛል እና እንግዲህ ቅዱስ መርቆሬዎስ ቤተክርስቲያን ሄደን እንፈራረድ፣ ያንተን ገንዘብ አላየሁም በለኝና እዛ ፊት ካደኛል። ያም አልሰጠኝም ብሎ መጣና የቅዱስ ካህናቱ ቅዳሴ ገብተው ከቅዳሴ እንደወጡ ዲያቆኑ በሩን ሊቆልፍ ሲል መጡና እባክህን አትዝጋ ከዚህ ሰውዬ ጋር አፋረዳለሁ ብሎ ያ አበዳሪው ሲነጋገሩ ዲያቆኑ ቄስ ጠራና ለምንድን ነው እንዲህ የምታደርጉት? ለምን በአገር ሽማግሌ አትታረቁም አሉ። እሱ በአገር ሽማግሌ የሚያምነኝ ሰው እስካልሆነ ድረስ ይሄንን በቅዱስ መርቆሬዎስ ብቻ መርቆሬዎስ ለኔም ለሱም ይፍረድ ብሎ ይሄንን ሲያደርግ በሩን ዘጋና አንደኛው ከፈተ፣ አንደኛው ዘጋ። ይሄንን በር ሲዘጋ ያ ተበዳሪው ከፈተ፣ አበዳሪው ዘጋ። ከዚህ እንደመጣ ደጅ ሰላም ቁርባን ነገር ነበርና ደጅ ሰላም ገቡ። ውሃ ጠማኝ አለ። ውሃ ጠማኝ ሲል ሰጡት አሉ። አሁንም ወጣና ወደዚሁ መንገድ ነበር ወረድ ብሎ ውሃ ጠማኝ አለ። አሁንም በዳግም ውሃ ጠማኝ ሲል አሁንም ውሃ ሰጡት አሉ። ውሃ ሲሰጡት በድጋሜ ሶስተኛ ጊዜ አስፋልት ደርሶ ውሃ ጠማኝ አለ። ተበዳሪው የካደው ማለት ነው። ከዛን እዛው ውሃ ጠማኝ እንዳለ በዛው ወድቆ ሞተ ይባላል። ታሪክ ነው።